ሰላም ጤና ይስጥልኝ። እንደምንከረማችሁ ጋስፖሎዝ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተቀዳሚን አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የመጽሐፍ ቅዱስ ክፍል አልያዝኩላችሁም። መጽሐፍ ግን ምን ያህል ይጠቅማል የሚለውን እንድናይ ያለኝን በመጽሐፍ ቅዱስ ያለኝን ልምድ ልነግራችሁ እወዳለሁኝ። ከተለያዩ መንፈሳዊ ውጊያዎች እንዲሁም ደግሞ ራሳችንን የምናነብበት፣ ራሳችንን የምናውቅበት፣ እግዚአብሔር ያላቸውንና እግዚአብሔር የሚፈልጋቸውን ነገሮች የምናውቅበት፣ ያንን አውቀን ደግሞ የምንጠቀምበት ብዙ አይነት ጥቅሞች ያሉት የእግዚአብሔር ቃል ነው። በአሁን ሰዓት አሁን ባለንበት የዓለም ሁኔታ ያው የዓለሙን ሁኔታ ምን ሼክ እያደረገ እንደሆነ እያየነው ነው። ነገር ግን ደግሞ ጆሮአችንን የሚያደነቁሩ ዓለም ምን ወዴት እየሄደች እንደሆነ እንዳናስታውስ የሚያደርጉ ቢዚ የሚያደርጉ ነገሮች አሉ። ከህይወት፣ ከስራ፣ ከመውጣት፣ ከመግባት፣ በዓለም ካሉ ጦርነቶች እንዲሁም ደግሞ በየግላችን ካሉ ህይወቶች ማለት ነው። ነገር ግን በአሁን ሰዓት በጣም አድርገን የምንነቃበትና ዓለሙን ሊገዛው የተነሳው የጨለማ አገዛዝ በኃይለኛ እየሰራ እንደሆነ ልናቅበት የሚገባው ሰዓት ነው። ያንን ስናቅ በዘላለም ማምለጥ እናመልጠዋለን። ያንን ሳናቅ ግን በዘላለም መጠለፍ እንጠለፋለን። ስለዚህ ዓለሙን በደንብ አድርገን የምንዋጀው በእግዚአብሔር ቃል ነው። የእግዚአብሔር ቃል በደንብ አድርጎ አሁን የምንኖርበትን ሰዓትና ጊዜ ምን እንደሆነና ምን እንደሚመስል በደንብ አድርጎ አስረድቶናል ማለት ነው። ያንን ያስረዳንን ነገር የምናውቀው ስንሰማ ነው። ስንሰማ ሌባ እየመጣ ነው ሲባል መጠንቀቅ እንደሚኖር፣ በር ቁልፍ እንደምንቆልፍ፣ ካሜራ እንደምናደርግ፣ የተለያዩ ነገሮች እንደምናደርግ ቀኑ እየመጣ ነው በሚለው ነገር ላይ እውቀት የሚኖረን የእግዚአብሔርን ቃል ስንሰማ ነው ማለት ነው። ይሄ መጽሐፍ ቃል የዓለም መጨረሻ ላይ በደንብ አድርጎ እንደሚሰበክ አምላካችን መታመኛችን ኢየሱስ ክርስቶስ ተናግሯል። መጨረሻው ከመምጣቱ በፊት በደንብ እንደሚሰበክ ማለት ነው። ግን መሰበክ የማይችልበት ቀን ሁሉ ሊመጣ ይችላል። አሁን የቻልነውን የምናካፍለውን በዩቱብ የሆነ ነገር ካላደረግን መስራት የማይቻልበት ሁኔታ ይመጣል። ሁሉን ነገር ማድረግ የምንችለው ዛሬ ነው። ሁሉን ነገር ማድረግ የምንችለው። ነፍስ ማስመለጥ ካለብን የምናስመልጠው፣ ራሳችን ማምለጥ ካለብን የምናመልጠው፣ እየኖርን ኑሯችንን እየኖርን እየበላን ውሃ እየጠጣን እየወጣን እየገባን፣ ነገር ግን የእግዚአብሔርን ነገር ማስቀደም አለብን። ምክንያቱም አብዝታችሁ መንግስቱን ፈልጉ ይላል ማለት ነው። ይሄ አሁን ያለንበት ምድር የኮንትራት ቤት ነው። ላይክ ኮንትራቱ ሲያልቅ ያልቃል አይደለ? ያ እንግዳ ነን ለዚህ ምድር። አሁን ላለንባት ምድር እንግዶች ነን። በሀገሯ ላይ የመጣን እንግዶች፣ ነገ የምንሄድ ማለት ነው። ግን ወዴት ነው የምንሄደው? ስንሄድ ወዴት ነው የምንሄደው የሚለውን ሁሉ የምናውቀውና የምንዘጋጀው የእግዚአብሔርን ቃል ስንሰማ ነው። የእግዚአብሔር ቃል አንዳች ያመለጠችው ነገር የለም። በደንብ አድርገን እንድንረዳ ሁሉንም ነገር አስቀምጧል። ነገር ግን ቃሉን ስላልሰማን ምን እንደሆነ ያለውን ነገር ልንረዳ አልቻልንም። ኤክስትሪምሊ ዓለምን ልንኖርባት በጣም በኃይለኛ እየተዘጋጀ ሊሆን ይችላል በጣም ነገር ግን አይናችንን እንኳን መክፈት የማንችልበት፣ ማየትና ማስተዋል የማንችልበት ደንዝዘናል። የውሃ መጥለቅለቅ እንደ ጉድ በየቦታው እየተሰማ ነው። ፍለድ እየተሰማ ነው። እሳት እየተሰማ ነው። ጦርነት እየተሰማ ነው። ህዝብ እየሞተ ነው። በሽታ እየመጣ ነው። ረሃብ እየመጣ ነው። ምንድነው የችልች ችግር ብቻ የምታወራብን? ምን ሆና ነው የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን ማንቃትና ማነቃቃት ኃላፊነት ያለባቸው ሰዎች ስራ ስለሆነ ኃላፊነቴን ለመወጣት በተለይ ቤተሰቦቼን በተመለከተ፣ እህት ወንድሞቼን በተመለከተ፣ ጓደኞቼን፣ የምቀርባቸውን ሰዎች በተመለከተ ቀኑ እንደምናስበው እንዳልሆነ አረጋግጬ ልነግራችሁ እወዳለሁኝ። ቀኑን የሚያስመልጠውን ነገር ደግሞ መያዝ ወሳኝነት አለው። ቀኑን የሚያስመልጥ መስሎ ደግሞ የሚያደነዝዝ በወሬ በተለያየ ነገር በቲክታክ በውሸት ስብከቶች የሚይዙ ብዙ ነገሮች አሉ። ከዛ ሁሉ ልንወጣና ልናመልጥ የምንችለው በእውነተኛ በእግዚአብሔር ቃል ራሳችን ስናነበው ነው። የእግዚአብሔርን ቃል ምን ይላል ብለን ስንል ነው ልናመልጥ የምንችለው። ኦኬ እግዚአብሔር ቃል ይሄን ካለ እኔ እንዴት ሆኜ መጠበቅ አለብኝ እግዚአብሔርን የሚለውን? እግዚአብሔርን እንዲሆነሽ ጠብቂ እንደተባለው አይደለም። እግዚአብሔር እንዴት ጠብቁኝ አለ በመጽሐፍ ቅዱስ? እንዴት እመኑኝ አለ? በምን ሁኔታ ለምኑኝ አለ? እንዴት ሆናችሁ ጠብቁኝ አለ? እነማን ወደ መንግስቴ አይገቡም አለ? እነማን ወደ መንግስቴ ይገባሉ አለ?
ኦኬ እንደ መንግስቱ አይገቡም እነዚህ ያለንን አናደርግም ማለት ነው። ወደ መንግስት የሚገቡ ይሄ ያስፈልጋቸዋል ያለን ያንን ልናዳመጥ የምንችለው ከመጽሐፍ ቅዱስ ላይ ነው። ነገር ግን በተለያየ በትንቢት ታስረን ስንጮህ እግዚአብሔርን የማያከብር ነገር ስናደርግ ስለ ዓለማዊ ስለ ስጋዊ ነገር ስናወራ ምን ስንል ሰዓታችንን ዋናው የሰይጣን ስራው ሰዓት መብላት ነው። ሰዓታችንን ስለሚበላብን ከሱ መንጋጋ ሰዓታችንን የምናወጣው ሰዓታችንን በእግዚአብሔር ቃል ላይ ስንጠቀም ነው። የእግዚአብሔር ቃል ምንም ነገር አያጎድልብንም። የእግዚአብሔር ቃል ስራ አያስፈታንም። የእግዚአብሔር ቃል ከቲክታክ ይሻላል። የእግዚአብሔር ቃል ከተለያዩ ነገሮች ይሻላሉ። ዲስትራክት አድርገው ወደ ጨለማ ሊወስደን ከተነሳው ነገር ሁሉ ያስመልጣል። ይሄንን ማምለጥ ደግሞ ልናነቃቃ ይገባል። አንድ ሰው ለእህቱ ለወንድሞቹ ኃላፊነት አለበት። በቃ ለቤተሰቡ ኃላፊነት አለበት። የሚሰማ ይስማ፣ የማይሰማ ግን የራሱ ጉዳይ ነው። ነገር ግን ከመናገር ዝም አንልም። ይሄ ከፊታችን የሚመጡ ቀኖች ዝም ብለን እንደምናሰባቸው አይደለም። ቢል ከፍለን ምን ብለን ሰርተን እንበላለን እንጠጣለን። ኤቭሪ ሞርኒንግ ኤቭሪ ዴይ ነገሮች እየተቀየሩ ነው የሚመጡት። ይሄንን ቀን መወጣት ማለፍ የሚቻለው የእግዚአብሔርን ቃል ስንይዝ ብቻ ነው። በእግዚአብሔር ቃል እንድንበረታታ እያበረታታዋችሁ በእግዚአብሔር ስም መጽሐፍ ቅዱስ እንድታነቡ በራሳችሁ አንብባችሁ በራሳችሁ እግዚአብሔር የሚለውን እንድታደርጉ አብዝቼ ጠይቃለሁኝ። ዛሬ ይዤላችሁ የቀረብኩትኝ ይችን አጭር ምክር ነበረ። አብራችን ስለቆያችሁ ከልብ እያመሰገንኩኝ ሮብን በኦዲዮ ቅዳሜን ደግሞ በቪዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ቅዳሜ ሆነላችሁ። ሰላም ቆዩኝ። ሰላም ያገናኘን።